እንዳትሮጪ እንደዚህ እንዳትወድቂ ስትጀመር ትላንትና ይቅርታ ያልሽኝ ከልብሽ አይደለም ይላታል ማርኮን ለቤርሲ። ቤርሲም እንኳን ተወኝ ብዬሃለሁ፣ ሁሉም ሰው እንዳንተ ስራ ፈት ነው እንዴ የምመስል ብላ በሩን ወጥታ ትሄዳለች። እሺ ጠብቂኝ፣ አብረን ቤተ ክርስቲያን እንድንሄድ እፈልጋለሁ። ተወኝ ብዬሃለሁ፣ ብቻህን መሄድ ትችላለህ። አንቺ ልጅ ጠብቂኝ ብዬሻለሁ ይላታል። እሷም እንግዲህ እምቢ ብላ ስትሄድ እጇን ይዞ ወደ ራሱ ያስጠጋታል። አይን ላይንም ይተያያሉ። በዚህ መሃል ቤርሲ እንግዲህ ላለማመን ፈልጋ ነው እንጂ የእዝራ ፍቅር ልክ እንደርሱ እንደገባላት ታስታውቃለች። ወደ ቀልቧ ተመልሳም ቤተሰቦች ስርዓት አላስተማሩህም እንዴ? የሰው ልጅ አንቺ አይባልም የከበረ ስም አለኝ ብላ ጥላው ትሄዳለች። እሷም እንግዲህ ጥላው ስትሄድ በጣም ይናደድና ምን ባረግ ነው የሚሻለኝ ብሎ ጠብቂኝ ብዬሻለሁ ይላታል። አንተ ልጅ ተወኝ ስትል አሁንም እጇን ይዞ ወደ ራሱ ያስጠጋትና ቤተሰቦችሽ ስርዓት አላስተማሩሽም እንዴ? የሰው ልጅ አንተ ልጅ አይባልም ብሎ ሙድ ይዝባትና ይለቃታል። እሷም ተናዳ በሩን ከፍታ ትወጣለች። እሱም ከኋላዋ እየሮጠ ይከተላታል። በዚህ መሃል ነበረ ማርኮን የሁለቱን ተከታትሎ መውጣት ያየ። ቶሎ ብሎ ስልኩን አውጥቶም ወደ ቀጠራቸው ሰዎች ይደውልና እየመጣ ነው፣ በህይወት እፈልጋለሁ ግን ደብድቡት፣ አብራው አንዲት ሴት አለች፣ እሷን ግን ጫፏን እንዳትነኩ ይላቸዋል። ሰዎቹም እንግዲህ እያወራው የነበረ ልጅ ምነው ቦስ በሴት ነው እንዴ የተጣላችሁት ይለዋል። አያገባህም ብሎ ስልኩን ይዘጋበትና ጠብቅ አሳይሃለሁ ይልና ማርኮን ወደ ቤት በሩን ከፍቶ ወደ ቤት ይገባል። በሌላ በኩል ደግሞ አብርሃም አሁንም የበቀል መንገዱን አልተወም። ትንሽዬ ሹራብ ይዞ ዲና ፊት ለፊት ቆሟል። ዲናም ይሄን ነገርህን ካላቆምክ ራሴን አጠፋዋለሁ ትለዋለች። እሷም እንደዚህ አታርጊ ይላታል። አው ይሄን ነገርህን ካላቆምክ በጭንቀት ራሴን እገላለሁ የማላደርግ እንዳይመስልህ ትለዋለች። እሱም ወደ ራሱ አይጠጋና ግን አንድ ነገር ካደረግሽልኝ እተዋለሁ ይላታል። ምንድነው አባቴ? ምንድነው የኔ ፍቅር? አሁን ከዚህ በኋላ ራስሽን ማጥፋት ከፈለግሽ ደም ስርሽን በደንብ ቁረጪ፣ ያው እንደ በፊቱ ካደረግሽው ትርፉ ጠባሳ ነው ብሎ ሙድ ይይዝባታል። በዚህ ንግግሩ ዲና በጣም ትናደዳለች፣ በጣምም ትሰባበራለች። በሌላ በኩል ማርኮን እንግዲህ ወደ ውስጥ ገብቷል። ግድግዳ ላይ ተለጣጥፎ ያለውንም ፎቶ ያያል። በጣምም ይናደዳል። ይሄ ጀዝባ አሁን አበዛ እያለ ወደ ፎቅ ደረጃውንም ሲወጣ ግድግዳው አሁንም እንደዛ ነው። አብርሃም ከዛ ክፍል ወጥቶ ስለሄደ ማርኮን ወደ ዲና ክፍል ያቀናል። ዲና ክፍል ገብቶም ዲና መሬት ላይ ቁጭ ብላ ስታለቅስ ይመለከታትና ልቡ በጣም ይሰበራል። መሬት ላይም ይቀመጣል። ለምንድን ነው እዚህ የመጣኸው? እኔ እኮ ማፈራ የሆንክ እህት ነኝ ብላ ትጮህበታለች። እሱም እኔ እኮ ሁለታችንንም አብርሃም ከጠላን እንዴት ነው እሱም መቆጣጠር የምንችለው ብሎ ያባብላታል። ወደ ራሱ ማስጠግቶ ያቅፋታል። ሊቀቀኝ ማርኮን ብላ እሷም እንግዲህ ያው ሰው ስለምትፈልግ እሱ ላይ ተደግፋ ስቅስቅ ብላ ታለቅሳለች። አንቺን እንደዚህ ያስለቀሰሽን ካላስለቀስኩት እኔ ማርኮን አይደለውም ብሎ ማርኮን ይዝታል። በሌላ በኩል ልዩና ዶክተር ርብቃ ክፍላቸው ሆኖ ያወራሉ። አሁን ምንድነው ማደርገው ብሎ ሲያወሩ ማርኮን ይሄንን ድምፅ ይሰማና ቆይ መጣው ብሎ ዲናን ጥሏት ይሄዳል። ማርኮን ወዴት ነው የምትሄደው ትለዋለች። እሱም ዝም ብሎ ይሄዳል። የራስ ጉዳይ ብላ በሩን አንስታ ትደረግማለች። ማርኮንም ወደ ልዩና ወደ ርብቃ ክፍል ያመራል። በር ላይም ቆሞ ማዳመጥ ይጀምራል። እነሱም እንግዲህ ልዩ ምንድነው ማደርገው? የካርታውን ወረቀት እንዴት ነው ለአቢ መመለስ የሚችለው? የግዴታ መመለስ አለብኝ ትላለች። ማርኮን ይሄንን ስሰማ በጣም ይደነግጣል። እሱ ብቻ እኮ አይደለም ብሩንስ እንዴት አድርጌ ነው የምመልሰው ትላለች። ከዛ የብሩስ ችግር የለውም ቀስ ብለን እንመልሳለን፣ አሁን ግን የካርታው ነገር አንገብጋቢ ነው፣ አቢ በጣም እየተጨናነቀ ነው ትላለች።
ጭራሽ ብሩንም እናንተ ነው የወሰዳችሁት ብሎ ማርኮን ነገሩ እንዴት እንደሆነ በጣም ግራ ይጋባል። እንዴት ነው ያ ሰውዬ እኔን ልክደኝ የቻለ? ልዩ ይሄንን ሁሉ አቅም ኬት ልታመጣ ነው የቻለችው ብሎ ማርኮን ነገሮቹ በሙሉ ከአእምሮ በላይ ይሆንበታል። በጣም ተናዶም በሩን ከፍቶ ወደ ውስጥ ይገባና አንቺ ጫጩት፣ አንቺ ነበርሽ ይሄ ሁሉ ሴራ ያደረግሽው፣ በአንቺ ምክንያት ነበር ይሄ ሁሉ ቅሬ ገደል የገባ ብሎ ያንቃታል። ግድግዳ ላይም ለጥፎ ወደ ላይ ያስወጣታል። ዶክተር ርብቃም ማርኮን ልቀቃት ብያለሁ ልቀቃት እያለች ትጮኻለች። እሱ ግን ልለቃት ፈቃደኛ አይደለም። ዶክተር ርብቃም ማርኮንን ትገፈትረዋለች። ልዩ ትንፋሽ ሳጥራት ማርኮንም ዶክተር አንቺ እኔን ገፈተርሽኝ፣ እኔ ግን ስገፈትርሽ የምትወድቂበት የምታርፊበት ጉድጓድ እንኳን የለሽም። ሁለታችሁም ካልሰራውላችሁ እኔ ማርኮን አይደለሁም ብሎ ሮጦ ወደ ዲና ክፍል ይመለሳል። ዲና ይሄንን ሁሉ ነገር ያደረጉብሽ እነሱ ናቸው ብሎ ለአብርሃምም የምርመራ ውጤቱን የሰጡት እነሱ ናቸው ብሎ የሰማውንም ሁሉንም ነገር ለዲና ይነግራታል። ዲናም ተጠራጥሬ ነበረ መርምሬሽ ነበረ ሲለኝ ስትል በጣም ብክንክን ብላ ትናደዳለች። በእነዚህም በመሸነፏ በጣም የጥፋተኝነት ስሜትና የመሸነፍ ስሜት ይሰማታል። እንዴት ነው ዝም የምትላችሁ ብላ ትጮኻለች። ዝም በይ ብዬሻለሁ ዝም በይ ይላል። እሷም እንግዲህ ነገሮቹ ሁሉ ግራ ይገባትና ዝም ትላለች። ጠብቂ ይላታል። ዶክተርን የፍቅረኛዋን ልብስ ሁሉንም ነገር ስትለይ ይህን ለብሰሽ ውጪ ብላ ልዩ ሁላ ሰው መስላ ለብሳ ከቤት ትወጣለች። እየተከታተለ ነበረ። ወደ ውጭ ወጥታ ስትል ከኋላ ዶክተር ርብቃ ደውላ ስለነገረቻት አውቃ ነበረ። ወደ ሙልጭም ደውላ ሙልጭ ማርኮን እየተከታተለኝ ነው ምንድን ነው የማደርገው ብላ ታወራለች። ልዩም እንግዲህ እንደምንም ብላ ታመልጠዋለች። እሷ ስታመልጠው በዚህ መሃል ዲና ትደውላለች። ምንድን ነው ምን እያረክ ነው ትለዋለች። ልዩን እየተከታተልኳት ነው፣ ይሄ ወረቀት እጄ መግባት አለበት የካርታው ብሎ ዲና ላይ ስልክ ይዘጋል። ግን እየተከታተልኳት ነበረ ጠፋችብኝ ብሎ እሱም እንግዲህ የታባሽ ገባሽ ዛሬም አታመልጭኝም ብሎ መከታተል ይጀምራል። ኦ አገኘውሽ ብሎ ከኋላዋ ሄዶ ስነካት ፊቱ ስዞር ልዩ ሳትሆን ሌላ ሰው ነበረ። በሌላ በኩል ልዩ ወደ ቤት ገብታለች። የካርታውንም ወረቀት ፎቅ ቴራሱ ላይ አስቀምጣለች። አብርሃምም ይሄንን ሲያይ በጣም ደስ ይለዋልና ከፍቶ ያቅፋል። ውስጥ ያለውንም አምጥቶ ሲያነብ አንተ ምርጥ አባት ለራስህና ለልጅ ኑር የሚል ጽሑፍ ተጽፎ ነበር። አብርሃምም ግራ ይጋብና ማን ነው ይሄንን ላደርግ የቻለ ብሎ በጣም ይደሰታል። በሌላ በኩል ቤርሲና እዝራ እየተነቋቆሩ ይገኛሉ። ጠብቂኝ አልጠብቅህም፣ አብረን እንሂድ አትሄድም እየተባባሉ ይገኛሉ። ምን ባረግ ነው የሚሻለው ብሎ እዝራም አንቺ ከሌሎች ሴቶች በምንድን ነው የምትለይ ይላታል። እሷም ይሄን ስል ትስቃለች። ኦ ሳቀች ና ማለቷ ነው ብሎ ስሮጥ በመሃል ስልኩ ይደወላል። ወይኔ ቀጠሮዬን ረሳው ከዚች ጋር ሲጃጃል ብሎ ስልኩንም ያነሳል። ቆሞ ማውራት ይጀምራል። ስልኩን እያወራ እያለ ከየት መጡ ሳይባሉ ማርኮን የቀጠራቸው ሰዎች ደርሰው መደባደብ ይጀምራሉ። ቤርሲም ድምፁ ስጠፋባት ግራ ትጋባና ይሄ ልጅ ምን ገብቶ ነው ብላ ስትዞር እየተደባደቡ ነው። እዝራ ጥሩ እየተደባደበ እያለ ቤርሲ ብላ ስትጮህ የእሷን ድምፅ ስሰማ ሀሳቡ ይሰረቃል። ማየትም ይጀምራል። መሬት ላይም ዘርረው ይደበድቡታል። እሷም ብላ ትጮኻለች። ተዉት ብያለሁ ያለበለዛ ፖሊስ እጠራለሁ እያለች እየሮጠች ወደ እሱ ትሄዳለች። እሱም እንግዲህ ቤርሲ እንድታቅፈው ስለፈለገ መሬት ላይ ወድቆ ስትጨነቂልኝ ስላየውሽ በጣም ደስ ብሎኛል ይላታል። እዚህም ሆነ ትቀልዳለህ እንዴ ትለዋለች። እሱም እንግዲህ ከመሬት ታነሳዋለች። በሌላ በኩል እንግዲህ ልዩ ስላደረገችው ነገር በጣም ደስ ብሏት ከዶክተር ጋራ እያወሩ ይገኛሉ። ቤርሲና እዝራ አሁንም እየሄዱ እያለ
ያወራሉ ግን መግባባት አልቻሉም። ቤርሲም እዛው ጥላው ትሄዳለች። እዝራም አንቺ ደረቅ ብሎ ወደ ራሱ ይመለስና ልጆቹን መፈለግ ይጀምራል። ልጆቹም ቆመው አሁን ማርኮን ብደውል ምንድን ነው የምናደርገው? አንተ ነው ፈርተ የሸሸው አንተ ነው እያሉ እርስ በራሳቸው ስጣሉ እዝራ ኬት መጣ ሳይባል መጥቶ ይዘሉ ይይዘዋል። መሬት ላይም ዘርሮት ይደበድባል። አንዱም ሸሽቶ ይሄዳል። በጣም ቀጥቅጦ ደም በደም ሲያደርገው ማነው የላከ ብል አልናገርም ይላል። አንዱ እጁን አንድ ጣቱን ይሰብራል። ማነው የላከ ስል አልናገርም ይላል። አሁንም አንድ ጣቱን ይሰብረዋል። እሺ እናገራለሁ ማርኮን ነው የላከኝ ይላል። ማርኮን ብሎ እዝራ ጮሆ ከመሬት ተነስቶ ወደ ቤት ጭንቅላቱ ላይ ፓርሴል እንደተደበደበ አድርጎ ወደ ቤት ይሄዳል። በሩንም ሳንኳኳ የከፈተችለት ቤርሲ ነበረች። በጣምም ትደነግጣለች፣ ታዝናለችም። በሌላ በኩል እንግዲህ ማርኮን ስነካው የታየው እንዳልኳችሁ ልዩ ሳትሆን ሙልጭ ነበረ። አቤት ምን ልታዘዝ ይለዋል ሙልጭ። ማርኮንም ከፊሱ ሽጉጥ አውጥቶ ሙልጭ ላይ ይደቅንበታል። ሙልጭም በማርኮ ድርጊት በጣም ይደነግጣል። ምን እያረክ ነው ይለዋል። ማርኮንም እንግዲህ እዛው ላይ ያበቃል። አብርሃም አሁንም ነገሩን ማመን አልቻለም። ልዩ ሄዳ ስታየው የአብርሃምም ደስታ ስታይ ይበልጥ ደስ ይላታል። ሁለቱ እንደዛ እየሆኑ እያለ እዚህ ጋር ያበቃል። በቀጣይ ክፍል ምን ይፈጠር ይሁን? ሀሳብ አስተያየታችሁን እስኪ ኮመንት ላይ አስቀምጡ። በቀጣይ ክፍል ብሎ ያስቀመጡት ሙልጭን ማርኮን አግቶታል። ደም በደምም አድርጎታል። እጅና እግሩንም አስሮታል። ልዩ ጋር የሚደውልና በሙልጭ ስልክ ሙልጭ አደረግነው አሳካ ነው ስትል የምሰማው ግን ማርኮን ነበረ። አንቺ ጫጩት ከገመትኩሽ በላይ ነው፣ እስኪ ምን እንደምታመጪ እናያለን ይላታል። በቀጣይ ክፍል ምን ይፈጠር ይሁን? ልዩስ እንዴት ነው ሙልጭን ልታስመልጠው የምትችለው? በጣም ግራ የተጋባ ነገር ነው። ፊልሙም ወደ ቸር ያገናኘን። ሁላችሁንም እወዳችኋለሁ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁን ደግሞ ኮመንት ላይ አስቀምጡኝ። ማስተካከል ያለብኝ ነገር ካለም ንገሩኝና እኔ ታዛዥ ነኝና ያላችሁኝን እቀበላለሁ። ቸር ሰንብቱ። ሀገራችንን ኢትዮጵያን እግዚአብሔር ሰላም ያድርግልን። መልካም ጊዜ